በራስ መተማመንን በተመለከተ ብዙ ሰዎች ጥያቄ ይጠይቃሉ። ለምንድነው በራሴ ማልተማመነው? ለምንድነው እንደማንኛውም ሰው ወጥቼ የፈለኩትን ነገር አከናውኜ ውጤት አምጥቼ በራሴ ማልኮራው? ለምንድነው በራሴ ማልተማመነው ይላሉ። በሁለት መንገድ ማየት እንችላለን። በራስ መተማመን ማጣት ባልተገባ መንገድ የሚረዱ ሰዎች አሉ። የእውነት በራስ መተማመን ማጣት የሚያስቸግራቸው ሰዎች አሉ። ሶስት መፍትሄዎችን እንሰጣችኋለን። አንደኛው ሰዎች በራስ መተማመን ያጡ የሚመስላቸው ወይም በትክክል የሚያጡት በአንድ ነገር ምክንያት ነው። አንደኛው ምክንያት አዲስ ነገር ለመጀመር ስንነሳ፣ ከዚህ በፊት ሞክረነው የማናውቀውን ነገር ስንሞክር፣ ገንብተነው የማናውቀውን ቢዝነስ ለመገንባት ስንነሳ፣ ሄደን የማናውቅበት ሀገር ለመሄድ ስናስብ፣ ወይም ምናልባት ሚስት ካላገባን፣ ባል ካላገባን፣ ልጆች ካልወለድን፣ ትዳር ለመያዝ ስንነሳ፣ ልጆች ወልደን ከዚህ በፊት ባልኖርንበት የአኗኗር አይነት ውስጥ ለመግባት ራሳችንን ስንሰጥ የሚሰማን አዲስ እንግዳ የሆነ ስሜት አለ። አንድ ሰው ከዚህ በፊት ኖሮት የማያውቀውን ኑሮ ለመኖር ሲነሳ፣ ወደ አንኖውን ሲንቀሳቀስ ሰላማዊ ስሜት አይደለም የሚሰማው፣ የሆነ ፍርሃት የሚል ስሜት ይሰማዋል። አንዳንድ ሰዎች በራስ መተማመን ስሜት የለኝም የሚሉት ይሄ ስሜት ሲሰማቸው ነው። አሁን እንግዲህ ከሁለት ምርጫ አንዱ ብቻ ነው ይሄ ሰው ያለው። አዲሱን አኗኗር ከነፍርሃቱ ለመቀጠል ትፈልጋለህ ወይስ ፈርተህ ትመለሳለህ ነው። ይሄ ስሜት አይነተኛ ስለሆነ፣ አዲስ ነገር ለሚጀምሩ ሰዎች ሁሉ አይነተኛ ስለሆነ፣ ለሁሉ ሰው የሚሆን ስሜት ስለሆነ ትተነው እንመለስ ያ ስሜት እንዳይሰማን፣ ወይስ ስሜቱ እየሰማን እንቀጥልና ውጤት እያገኘን ስንሄድ ስሜቱ ይጥፋ ነው ትልቁ ጥያቄ። እንዲህ አይነት ስሜት የተሰማችሁ ከሆነ በራስ መተማመኑ ቁጭ ብዬ ሳስበው የሚሰማኝ ስሜት ነው ብሎ የሚያስብ ሰው ነህ ማለት ነው። ምን ማለት ነው? በሌላ አነጋገር በራስ መተማመን የሚመጣው በመስራት፣ ልክ ጡንቻ እንደሚገነባው ቁጭ ብለን አስበን አቅደን በማንነታችን ውስጥ የምንገነባው ፓተርን ነው እንጂ ዝም ብለን ከመሬት ተነስተን ቁጭ ብለን ስናስብ የሚሰማ ስሜት አይደለም። ለምን እንደሆነ ምክንያቱ ልንገርህ። አንድ ዶክተር ጆን ሲ ማክስዌል የሚባል ሰው እጅግ በጣም ታዋቂ ሰው ነው። የሊደርሺፕ አስተማሪ ነው። ይሄ ሰው በጣም ብዙ መጽሐፍቶችን ጽፏል። አንድ ቀን ሚዲያ ላይ አቅርበው ጥያቄ ጠየቁት። ዶክተር ጆን እንዴት ነው እንደዚህ አይነት በራስ መተማመን የሚሰማ? 1000 2000 ሰዎችን ፊት ለፊት ላይ ጭብልል አድርጋ አስቀምጠ መካከላቸው ገብተ ከዚህ በፊት ሰምተውም አይተው የማታውቀውን ሰው ትከሻውን ነክተ አይኑን እያየህ የ20 ዓመት የ30 ዓመት ጓደኝነት እንዳለው ሰው ነው የምታወራው። ይሄን ሁሉ ሰው መካከላቸው እየሄድክ እንደዚህ ስታወራ፣ እንደዚህ ስታስተምር፣ እንደዚህ ስታነቃቃ ከየት ያመጣው ኮንፊደንስ እንዴት ሊገነባ ቻለ ብለው ጠየቁ። do you know what? I did this thing 10,000 times. ይገርማል። ይሄን ነገር ያደረግኩት 10,000 ጊዜ ነው። መጀመሪያ ባደረግኩት ጊዜ ይላል እጆቼ ይንቀጠቀጡ ነበር አለ። ወረቀት ይዤ እጄን ሲንቀጠቀጥ ወረቀቱ ይንሿሿ ነበር አለ። የወረቀት ድምፅ ይሰማ ነበር ያረገ ማለት ነው። ከዛ በኋላ ሁለተኛው ቀን ስሞክረው ፍርሃቴ ሲቀንስ ማድረግ እንደምችል ደግሞ ማስረጃ ይዤ ወደ ቤቴ ሲሄድ፣ ሁለተኛ ቀን ስመጣ ከትላንትናው የተሻለ ነገር ሳረግ፣ በሚቀጥለው ደግሞ የሚሻሻል ነገር ይዤ ስገባ፣ ውጤት መሬት ላይ እያመጣው ስመጣ፣ ቀናቶች ባለፉ ቁጥር ሰው ፊት ቆሞ ማውራትን ለብቻ እንደመሄድ ያህል ቁጥር ያለው። ለምን ቢባል I have done it 10,000 times። ባደረግነው ቁጥር የሚገነባ የራስ መተማመን አለ። አልችለውም ነበር፣ አሁን ቻልኩት፣ በራሴ እተማመናለሁ። አላውቀውም ነበር፣ አወቅኩት፣ በራሴ እተማመናለሁ። በማድረግ ሂደት ውስጥ የሚመጣና የሚገነባ ነገር ነው እንጂ በራስ መተማመን የሆነ ቦታ ላይ ቁጭ ብለን ጡንቻችን ዳብሮ ለማየት እንደመፈለግ ማለት ነው። that's not possible። ማይሆን ነገር ነው። ይሄንን የምናስተካክልበት መንገድ ምንድን ነው ካል፣ በመረጥነው የህይወት መስክ የራስ መተማመን መገንባት በፈለግንበት የህይወት መስክ ላይ ጊዜ ወስደን ዝግጅት እናደርጋለን። ቁጭ ብለን አንድ በአንድ ዝርዝር በዝርዝር በልተን አይተን፣ ምናልባት ይሄ ቢከሰት ወረስት ኬዝ እያነሳን ይህን ነገር እንዴት አድርጌ ነው ማልፈው፣ እንዲህ ቢሆንስ እንዴት አድርጌ ነው ማልፈው፣ ይህንን ዝርዝር ነገሩን በተዘጋጀንበት ባደረግነው በተለማመድነው ቁጥር ትክክለኛውና ሪሉ ነገር ላይ ስንገለጥ የተለማመድነውን ልምምድ አምጥተን እዚህ ጋር እናደርገዋለን። ያልተለማመደ ሰው፣ በአእምሮም ራሱን ያላዘጋጀ ሰው፣
በሰውነቱም ራሱን ብቁ ያላደረገ ሰው ለዛ ድርጊት ለዛ ክንውን እንዴት አድርጎ ነው በራሱ የሚተማመን? መተማመኑ ከየት ነው የሚመጣው? መተማመን እኮ ማድረግ መቻል ከሚሰጠን ስሜት ነው የሚመጣው። ማድረግ መቻል የሚባል ስሜት ደግሞ የሚመጣው በልምምድና በብዙ ፕራክቲስ በብዙ ዝግጅት ውስጥ ነው። ስለዚህ እንዘጋጃለን፣ እንለማመዳለን። ሰዓቱ ሲደርስ ጊዜው ሲደርስ የተለማመድነውን ልምምድ ቦታው ላይ እናሳያለን። ሁለተኛው እና ብዙ ሰዎች በራስ መተማመን የሌላቸው የሚመስልበት ወይም ደግሞ የእውነትም ያላቸው የሚሆንበት ምክንያት ራሳቸውን ከሌላ ሰው ጋር ያወዳድራሉ። ራስን ከሌላ ሰው ጋር ካወዳደርክ አትጠራጠር፣ የሚበልጡ ሰዎች አሉ። ቢያንስ በሆነ ነገር የሚበልጡ ሰዎች አሉ። እዚህ ምድር ላይ 8 ቢሊዮን ሰው አለ። 7 ቢሊዮን 999 ሚሊዮን 999,999 ሰዎች አሉ ካንተ ውጭ። ከዚህ ሁሉ ሰው ጋር ተወዳድረህ ደስተኛ ሆናለሁ ህይወቴን አሳካለሁ ብለህ ከተነሳህ በቀን በቀን ደቂቃ በደቂቃ ቀን ሰዓት በሰዓት ፌል ታደርጋለህ። ራሱን ከሌሎች ሰዎች ጋር ያወዳደረ ወደ ቤቱ የሚሄድ ሰው በቀን በቀን ስቃይ ውስጥ ነው የሚኖረው። ፈጣሪ ባንተ ውስጥ አድርጎ የላከው ለዓለም ይዘኸው የመጣኸው የሆነ አበርክቶት አለ። እሱን እየኖርክ ለዓለም በረከት እየሆንክ አንተም ደስተኛ ሆነ ህይወትን እንድታጠናቀቅ በዚህ ምክንያት ወደዚህ ምድር የመጣ ነው። የሆነ ይዘኸው የመጣኸው ብርሃን አለ። እሱን ርግፍ አድርገህ ትተህ ወደ ሌላ ሰው አንተ ተሳክቶላቸዋል ብለህ ስም የምትሰጣቸው ሰዎችን ባየህ ቁጥር ሁለት ነገር የምትከስረው፣ አንደኛው አንተን መሆን ታቆማለህ። አንድ ሰው ከሰረ ማለት ነው። እንደው ፈጣሪ አንድ ሰው አጣ ማለት ነው። ሁለተኛ ልትሆነው የፈለግከውን ሰው በሁለተኛ ደረጃ ነው የምትሆነው። ከሆንከው በጣም ከተለማመድክ፣ በጣም ራስን ካዘጋጀ የዚያን ሰው ማንነት በሁለተኛ ደረጃ ነው የምትሆነው። ሰውየው ራሱ ስላለ እሱ አንደኛ ነው፣ አንተ ሁለተኛ ሆነ ነው የምትሆነው። ከዚህ ይልቅ ለምን ዩኒክ የሆነውን ፈጣሪ የሰራውን ይሄንን እንቁና አይነት የሆነ ሰው ባለበት መንገድ ለምን አንኖረውም? ባንኖረው ካልክ አሁን አንድ ችግር ነው። አንደኛው ችግር ምንድነው መሰለህ? ከኛ ውጭ ባለ ሰው ላይ ቁጥጥር የለንም። ስለዚህ እኛ የሆነ ነገር አድርገን ውጤት እናመጣለን። ውጤታችንን የሚበልጥ ውጤት የሚያመጣ ሌላ ሰው ደግሞ በቀኝ ወይ በግራ በኩል ይመጣና ሌላ ውጤት ያመጣል። የእኛን ትተን የሌሎቹን ሰዎች ውጤት እያየን በራስ መተማመናችንን ከነሱ ውጤት ጋር እያወዳደርን የምናገኝ ከሆነ እንዲሁ ይቀጥላል መበለጡ። የበለጥናቸውም ሰዎች እኛን እያዩ እንዲሁ ይሄው አይነት ስሜት እየተሰማቸው ይቀጥላል። በዚህ መንገድ በራስ መተማመን ማምጣት በፍጹም ነው የማይቻለው። ለምን? በሌሎች ሰዎች ላይ ኮንትሮል የለንም። በራሳችን ላይ ብቻ ነው ኮንትሮል ያለን። ስለዚህ ምን እናርግ ካልከኝ፣ ላንተ አይነት የተሰራ ስታስበው ደስ የሚል ብትኖረው ትርጉም የሚሰጥ የአስተዋጽኦ ህይወት ለራስህ ዲዛይን ማድረግ ያስፈልጋል። አንተ ህይወትህን በአንተ ተርም ብትኖር ምንድነው ማሳካት የምትፈልገው? ምን አይነት ሰው ነው መሆን የምትፈልገው? ምን አይነት ህይወት ነው መገንባት የምትፈልገው? ያንን ቁጭ ብለን ሰርተን ፐርፐዛችንን ዲፋይን አድርገን ህይወታችንን ራዕይ ቀርጸንለት የኛን ራዕይ ነው እንጂ መኖር ያለብን የሌሎችን ሰዎች ራዕይ እያየን የኛን ራዕይ መተቸት የለብንም። ህይወት ትክክለኛ ስኬት የሚኖረው ለኛ ህይወት ትክክለኛ ራዕይ ቀርጸን ለቀረጽነው ራዕይ ራሳችንን ስናስገዛና በዛ መስመር ውስጥ ስንኖር ነው። ይሄ ነው ትክክለኛ ህይወት ማለት ነው። ስለዚህ ከሌሎች ሰዎች ጋር መወዳደር ማቆምና የራሳችንን ራዕይ ቀርጸን በዛ ውስጥ መኖር መጀመር ያስፈልጋል። ይሄ በራስ መተማመናችንን ይመልሳል። በአንድ ሌሊት ነው የሚመልሰው በራስ መተማመናችንን። ምክንያቱም አንወዳደርም፣ የኛን ህይወት ነው የምንኖረው። በዚህን ጊዜ እንግዲህ ህይወታችን የሚመዘነው ከምን አንጻር ይሆናል? ከትላንትናው እኔ አንጻር ይሆናል። ትላንትና ማላቀውን እውቀት አውቄ ቀጣዩ ፀሐይ ከወጣች በራሴ እተማመናለሁ። ትላንትና ማልችለውን ነገር ችዬ የሚቀጥለው ሳምንት ከመጣ በራስ መተማመን ተገንብቷል ማለት ነው። አይ አም ዲላይትድ። ራሴን እየበለጥኩ በሄድኩ ቁጥር እያደግኩ በሄድኩ ቁጥር በራስ መተማመንና ደስታ እየጨመረ ነው የሚሄደው። የሰው ማዕከላዊ ደስታ ያለው እድገት ውስጥ ነው፣ በቀን በቀን መሻሻል ውስጥ ነው። ትላንትና ከሆነው ሰው እየበለጥን መሄድ ነው እውነተኛ ደስታ የሚሰጠን እንጂ ከጎረቤት አንጻር ራሳችንን መዝነን ያን ሰው በልጠን መገኘት አይደለም እውነተኛ ደስታ የሚሰጠን። ሶስተኛው ሰው ምን ይለኛል ማለት።
ይሄ በነገራችን ላይ ልክ እንደ በሽታ በጣም ክሮኒክ በብዙ ሰዎች ህይወት ውስጥ ሰው ምን ይለኛል። ዞሮ ዞሮ ሰው ማለት የፈለገውን ከማለት ወደ ኋላ አይልም። ምንም አይነት ሰው ሁን፣ ከሰማይ የወረደ መልአክ ሁን፣ ምንም አከናውን፣ ምንም ያህል ሀብት አፍራ፣ ምንም አይነት እውቀት አከማች፣ የትኛውም ደረጃ ድረስ፣ እነማንንም ብለጥ፣ ሰዎች ስላንተ የሚሉት የሆነ ነገር አለ። በቃ ይሄ ያሳርፍሃል ማለት ነው። ስለዚህ ለምንድነው መከራዬን ማየው? ስለዚህ ምንድነው ማድረግ ያለብኝ ማለት ነው? ወደዚሁ ተመልሼ ለምንድነው ግን እኔ ሰዎችን ምን ይሉኛል ምለው ብለህ ጠይቅ። ለምን እንደሆነ ታውቃለህ? ሰዎች ምን ይሉኛል ብለህ የምትሰቃየው አንተ ራስህን የምትለው የሆነ ነገር ስላለ። መጀመሪያ እኛ ራሳችን እኛን የሆነ ነገር እንለውና ያን ነገር ሌሎችም ሰዎች ይሰሙት ይሆን የሚል ፍርሃት ይመስለኛል ሰው ምን ይለኛል እንላለን። እኔ እኮ ብዬው ጨርሼዋለሁ ኦልሬዲ። እንደማይሳካልን በየሄድንበት ቦታ ሰዎች ዝቅ አድርገው እንደሚያዩን የሚሰማን ከሆነ አትጠራጠር፣ ሰዎች ያንኑ አንተ የምታስበውን ነገር መልሶ ያሳዩሃል። ያንተ የውጭው የመስተዋት ነጸብራቅ የሚመጣው ከውስጥ ነው። አንተ እዚህ የምትለውን ነው ዓለም የሚል። ስለዚህ መልፋት እናቆማለን ማለት ነው። ዓለም አይደለም ለካ የሚለን እኛ ነን የምንለው መጀመሪያ። ያን ማስረጃ ነው በውጭ በኩል ሰዎች ሲሉን የምናገኘው። ስለዚህ ያ ከሆነ ወደ ራሳችን መመለስ አለብን። ግን ለምንድን ነው እኔ ራሴን እንደዛ ያልኩት ልትል ይሆናል። ይሄ በጣም ወሳኙ ከሰልፍ ኮንፊደንስ ጋር የሚገናኘው ስለሆነ በደንብ አድርጋ አዳምጠኝ። እዚህ ጋር እንደዛ የምንልበት ብቸኛው ምክንያት ምናልባት በእድሜ ጨቅላ በነበርንበት ጊዜ፣ ሂፕኖቲክ በነበርንበት ጊዜ፣ በሰመመን እድሜ ውስጥ እስከ 12 ዓመት ገደማ በነበርንበት ጊዜ የሆነ ሰው የሆነ ነገር ብሎናል። አንዳንዶቻችን ደግሞ ተከፍተን የተተውን ሰዎች አለን። አድገን ስንጨርስ ሰዎች እንደ ሪሞት ኮንትሮል የሆነ ነገር ብለው የሚያስደስቱን፣ የሆነ ነገር ብለው የሚያሳዝኑን አይነት ሆነን የተሰራን ሰዎች ደግሞ አለን። ከዚያ አድገን እድሜያችን ሲደርስ ወይ ሚስት እናገባለን፣ ባል እናገባለን፣ መኖር እንጀምራለን። ሰውየው ውስጣችን ያለውን ያነብና የሆነ ነገር ጣል ያደርጋል። እሱ እንደ ቀላል ካፉ ከአንደበቱ ያወጣው ንግግር እኛ ውስጥ ገብቶ ወይ ያስረናል ወይ ያሳብደናል። ያንን እኛ ውስጥ ያለውን ነገር ሰምቶ እንደሚል አድርጋችሁ ግን ቁጠሩ በዛ በኩል ያለው ሰው። ስለዚህ አሁን ሰውየው ጋር ሳይሆን ምን ይለኛል የምትሉት ሰው ጋር ሳይሆን ትልቁ ችግር ያለው እኔ ራሴን ምን እለዋለሁ የሚለው ጋር ነው ችግሩ ያለው። ይህን ማስተካከል ከፈለግን ወደ ሕፃንነታችን እንመለስና ምናልባት በልጅነታችን ከሆነ ያን ነገር የምናስታውሰው፣ ካደግንም በኋላ ከሆነ ካደግን በኋላ ያሉ ሰዎችን እናስታውስና ያስቀየሙን፣ ቅሬታ እንዲሰማን ያደረጉን፣ ያስከፉን ሰዎች ካሉ ቁጭ ብለን ምን እንዳሉን እና ምን እንደተሰማን ስሜቱን በሰውነታችን ውስጥ በደንብ አድርገን እናስተናግድ። ክርሽ ወንበር ላይ ወይም ተደላለ የምትቀመጥበት ቦታ ላይ ቁጭ በልና ሰውነትን በደንብ አረጋጋና አይንህን ዘግተህ ትኩረትን ለመሰብሰብ ማለት ነው። ያን ጊዜ የተባልከው ነገር የተባልክበትን ኢቨንት ያን ክስተት የምታስታውሰው ከሆነ ወደ አሁን ሰዓት አምጣውና ያን ቀን የተሰማህ ስሜት ሰውነት ላይ በደንብ ፊል አድርገው። ይቅር ማለት በነገራችን ላይ በስሜት ከዛ ሰው ጋር መላቀቅ ማለት ነው። አንድ ሰው ይቅር ብሏል ማለት ስለዚያ ጉዳይ ወይም ስለዚያ ሰው ሲያስብ ስሜት የለውም ማለት ነው። ንዴት ከነበረ ቀድሞ የነበረው ይቅር ብሏል ማለት ያ ንዴት አይሰማውም ማለት ነው። የመብሸቅ፣ የመናደድ፣ የማፈር ወይም የማዘን ስሜት ይሰማው ከነበረ ያን ክስተትና ያን ሰው ሲያስታውስ አሁን ያ ስሜት አይሰማውም ማለት ነው። ስሜቱን እንዴት ነው የምናስወጣው ካልን ቁጭ ብለን ስሜቱ በደንብ እንዲሰማን በማድረግ ስሜቱ ከውስጣችን ውልቅ ብሎ ሲወጣ በተሰማን ቁጥር ስለሆነ የሚወጣው ማለት ውልቅ ብሎ ሲወጣ ኢነርጂያችን ክሊን ይሆናል። ስለ ሰዎቹ ስናስታውስ የሚሰማ ስሜት ሙሉ በሙሉ ይጠፋል። የዛን ቀን ሰውየው እና ያ ክስተት ከህይወታችን ውስጥ ተጠርጎ መር እንችላለን። እውነተኛው ከሰልፍ ኮንፊደንስ ወይም ከራስ መተማመን ጋር የሚገናኘው እውነተኛው ችግር ክሮኒክ የሆነው ይሄኛው ነው። ስለዚህ አንድ ነገር አድርጌ ፌል ባረግ፣ ቢዝነስ ጀምሬ ብከስር፣ ጋብቻ ውስጥ ገብቼ ብፈታ፣ እንዲህ አድርጌ ባይሳካልኝ ሰው ምን ይለኛል የሚሉ ሰዎች ለራሳቸው ከሚከስሩት ኪሳራ
እነሱ ላይ ከሚደርሰው የስነ ልቦና ቀውስ ይልቅ ሌላ ሰው ስለሚለው የሚገዳቸው ለምንድን ነው ብንል ያ ንግግር ኦልሬዲ በውስጥ በኩል ስላለ ነው፣ በውጭ በኩል አይደለም ያለው። የሆነ የተባልነውና መንፈሳችን ውስጥ ተቀርቅሮ የቀረ አባባል አለ። ያን አባባል ክሊር ማድረግ አለብን። አሁን ባልኩት መንገድ ይሄ ክሊር ሆኖ ሲወጣ ሰውነታችን ጥርት ሲል ወደ ነበርንበት ቦታ ሆነን ሰው ምንም ይበል ምን የህይወታችንን ራዕይ መኖር እንጀምራለን ነው ማድረገው። ለምሳሌ ካሜራ ፊት ሆኜ አሁን እያወራሁ ነው። ይሄን ከሰማ በኋላ ምን አይነት ኮሜንት እንደምትሰጠኝ ከዚህ ቪዲዮ በታች የማውቀው ነገር የለም። ግን እንዲህ አይነት ኮሜንት ይሰጠኝ ይሆን ብዬ ይህን ቪዲዮ ሳላዘጋጅ ብቀር መጠቀም የሚገባቸው ሳይጠቀሙ የሚቀሩ ሰዎች ይኖራሉ። ህይወታችንን ሰው ምን ይለኛል በሚል ነገር ማሰር የለብንም። ማድረግ የሚገባኝ ምንድን ነው? በደንብ መዘጋጀት፣ የእውነት በሰው ህይወት ውስጥ ገብቶ ጥቅም የሚያመጣ ነገር ላይ ትኩረት አድርጌ መስራት፣ በቃ ይሄ ይጠቅማል ብዬ ሳስብ ማድረግ ነው። እኔ በእኔ በኩል ያለኝን ጨርሻለሁ። አንተ ደግሞ በአንተ በኩል ያለውን፣ በአንተ እጅ ያለውን መብት ደግሞ አንተ ታደርጋለህ። እኔ ቪዲዮውን ሰርቻለሁ፣ አንተ ደግሞ ኮሜንቱን ትሰጠኛለህ ማለት ነው። that's up to you, this is up to me። ይሄንን ካላለያየን በስተቀር እንዲሁ በራስ መተማመን የለኝም እያልን እያላዘንን እድሜያችንን እንጨርሳለን። ስለዚህ ወደ ራሴ ተመለስ። አንተ ውስጥ ያሉትን ቅሬታዎች በሙሉ ክሊር አድርጋቸው። ከዛ በኋላ ማድረግ የሚገባህን በአንተ ሚዛን እየመዘንክ በደንብ አድርግ። ከዛ በኋላ ህይወት እየተሻሻለ ይሄዳል። ሰልፍ ኮንፊደንስ